ጤና ይስጥልን ክቡራትና ክቡራን፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ አሁን ወደ ተሰሙት ሰበር መረጃዎች ስናቀና የአሜሪካና የኢራንን የኢስላማባድ ፓኪስታን ድርድርን አስመልክቶ አሁን ከድርድሩ ቦታ ምን እየተሰሙ ነው በዝርዝር የማስደምጣችሁ መረጃ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥዛጣቸውንና አወዛጋቢ መግለጫቸውን እንደቀጠሉ ነው። የሆርሙዝ ወሽመጥን እያጸዳን ነው፣ ኢራንን በድርድር ይዘናል ካሉ በኋላ ደግሞ አሁን በርካታ የዓለም ሀገራት ባዶ የነዳጅ መርከቦቻቸውን ጭነው ከኛ ነዳጅ ለመግዛት ወደ አሜሪካ እየመጡ ነው ሲሉ ተናግረዋል። ይህም ሌላ ውዝግብ የፈጠረ ንግግራቸው ሆነዋል። በተመሳሳይም አውሮፓ ከፍተኛ አደጋ ተጋርጦባታል። የአውሮፓውያን መጠባበቂያ ነዳጅ ቢበዛ ለ2 ሳምንት ብቻ የሚቆይ መሆኑ በመላው አውሮፓ መሪዎች ዘንድ ድንጋጤ ፈጥረዋል። ቻይና ደግሞ በከፍተኛ ሁኔታ የአየር መቃወሚያዎችን ለኢራን በድብቅ እያስገባች መሆኑን የአሜሪካ የስለላ መረጃዎች ደርሰውበታል። እነዚህንና ሌሎችንም ዝርዝር መረጃዎች አስደምጣችኋለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ወደ ዝርዝር መረጃዎች አለፍኩ፣ አብረን እንከታተለው። በቀዳሚነትም የዓለምን የጂኦፖለቲካዊና የኢኮኖሚ ምህዳር ክፉኛ ሲያናውጥ የቆየው የአሜሪካና የኢራን ጦርነት የተኩስ አቁም በሚል ስያሜ ጊዜያዊ እፎይታ ቢያገኝም የዓለም ዓይን በሙሉ በአሁኑ ሰዓት በፓኪስታኗ ዋና ከተማ ኢስላማባድ ላይ አርፎ በጉጉት ዜና እየጠበቀ ነው። የአሜሪካና የኢራን ልዑካን በታሪክ ለመጀመሪያ ጊዜ ፊት ለፊት በቀጥታ ድርድር መጀመራቸው ተዘግቧል። ከአልጀዚራ ዘጋቢዎች የተገኘው መረጃ እንደሚያሳየው እስካሁን ድረስ በሦስተኛ ወገን ሲደራደሩ የነበሩት ኃይሎች አሁን ግን በፓኪስታን አሸማጋዮች አማካኝነት ፊት ለፊት ተገናኝተው ንግግር ጀምረዋል። በአንድ በኩል የሰላም ድርድር እየተካሄደ ባለበት በአሁኑ ወቅትም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ በማኅበራዊ ሚዲያዎቻቸው ላይ እጅግ ገነን ያሉና አወዛጋቢ መልእክቶችን እያስተላለፉ ነው። ትራምፕ ድርድሩ እየተካሄደ ነው፣ እኛ ግን በሌላ አቅጣጫ ሆርሙዝን እያጸዳን ነው ሲሉ ተናግረዋል። በዓለም ዙሪያ ለሚገኙ እንደ ቻይና፣ ጃፓን፣ ደቡብ ኮሪያ፣ ፈረንሳይና ጀርመን ላሉ ሀገራት ውለታ ለመዋል ስንል ነዳጃቸውን ጭነው የሚያልፉበትን የሆርሙዝ ወሽመጥ እያጸዳላቸው ነው ብለዋል። ትራምፕ አክለውም እነዚህ ሀገራት ይህንን ሥራ በራሳቸው ለመስራት የሚያስችል አንዳች ድፍረት ወይም ፍላጎት የላቸውም ሲሉ ወርፈዋቸዋል። በተመሳሳይም በብዙ ሀገራት የተወጣቱ ባዶ የነዳጅ ጫኝ መርከቦች ነዳጅ እኛን አሜሪካውያንን ለመለመን ወደ አሜሪካ እየመቱ ነው ሲሉ በትዕቢት ተናግረዋል። ይህ በእንዲህ እንዳለ ሲኤንኤን ከአሜሪካ የስለላ ምንጮች አገኘሁት ባለው መረጃ መሰረት የቻይና መንግስት አዳዲስና ዘመናዊ የጸረ አውሮፕላን ሚሳኤል መከላከያ ስርዓቶችን ለኢራን በድብቅ እያቀረበች እንደሆነ ገልጿል። ይህ መረጃ የሚያሳየው ኢራን የተፈጠረውን የተኩስ አቁም የሽግግር ጊዜ በመጠቀም የጦር መሳሪያ ክምችቷን በውጭ አጋሮቿ እርዳታ ለመገንባት እየሞከረች መሆኑን ነው። በዋሽንግተን የሚገኘው የቻይና ኤምባሲ ግን ይህንን ዘገባ ቅጥፈት በማለት አስተባብሏል። በሌላ በኩል በአውሮፓ ከባድ የሆነ ስጋት ማንዣበቡ ተዘግቧል። አውሮፓ ከባድ የኢኮኖሚና የትራንስፖርት ቀውስ አፋፍ ላይ እንደቆመች የተዘገበ ሲሆን የሆርሙዝ ወሽመጥ በሚቀጥሉት 3 ሳምንታት ውስጥ በፍጥነት ማይከፈት ከሆነ ስር የተሰደደ የአውሮፕላን ነዳጅ እጥረት ለአውሮፓ ህብረት እውን መሆኑ አይቀርም ተብሏል። አሁን ያለን ክምችት ቢበዛ ለ2 ሳምንታት ብቻ የሚሆን ነው ሲሉ የአውሮፓ አየር ማረፊያዎች ተወካዮች አስጠንቅቀዋል። ቀውሱ በአውሮፓ ብቻ ሳይሆን ዓለም አቀፉን የአቪዬሽን ኢንዱስትሪ እያናወጠው ይገኛል። እንደ ኤር ኒውዚላንድ፣ ቪየትናም ኤርላይንስ እና ዴልታ ያሉ ኩባንያዎች በረራ ቁጥራቸውን መቀነስ መጀመራቸውን ይፋ አድርገዋል። ከፖለቲካዊ ድርድሮች ባሻገር ይህ ጦርነት ትልቅ የሞራልና የሃይማኖት ውዝግብ አስነስቷል። በቫቲካን የሚገኙት ርዕሰ ሊቃነ ጳጳሳት ሊዮስ አራተኛና ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ላይ እጅግ ከፍተኛ የሆነ የቃላት ጦርነት ውስጥ ገብተዋል። ጳጳሱ ትራምፕ የኢራንን ስልጣኔን ለማጥፋት ያደረጉት ዛቻ ፍጹም ተቀባይነት የለውም ሲሉ አውግዘዋል።
ትራምፕ ሙሉ ስልጣኔ ዛሬ ማታ ይሞታል ብለው መታፋቸውን ተከትለው የሃይማኖት መሪዎች ጦርነትን እንደ ቪዲዮ ጌም መቆጠር አሳፋሪ ነው ሲሉ ተችተዋል። ይህም በካቶሊክ አሜሪካውያን ዘንድ በትራምፕ ላይ ያለውን ድጋፍ እየቀነሰው መሆኑ ተገልጿል። በመጨረሻም በኢስላማባድ እየተደረገ ያለውን ድርድር አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ ኢራንና አሜሪካ በቅን ልቦና ተደራደሩ፣ መልካም ውጤት በጉጉት እየጠበቅን ነው ሲሉ መልእክት አስተላልፈዋል። ዓለም ከፓኪስታን መልካም ዜናን እየተጠበቀች ነው። ክቡራን አድማጮች፣ ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህ ነበሩ። ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩ።